ወሳፕ ዩቱብ ቤባ ነኝ። ሁሉ ሰላም፣ ሁሉ ተማም። ይህ ቪዲዮ የሚሆነው ፈርስት ዴይ አርባ ምንጭ ነው የሚሆነው። አርባ ምንጭ የመጀመሪያ ቀን ምን ይመስላል የሚለውን አሳያችኋለሁ። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የጫካ ሰው አሁን ከላይ ደግሞ ያለውን ቪው አሳያችኋለሁ። በጣም ጸዴ ቪው አለው ከላይ ምናምን። ከዚህ ጋር ተራራዎች ምናምን በደንብ ይታያሉ። ይህ ወደ አርባ ምንጭ መምጫ መግቢያው በኩል ነው። እዚህ ጋር ደግሞ ወርታች ያለው ቪው በኢየሱስ አቤት ቪው አቤት ቪው እግዚአብሔርን አንድ አይደለም ግን እግዚአብሔርን አስፋልት ጋር መሀል አስፋልት ላይ ሆናችሁ የሚያቃጥላችሁ ፀሐይና እዚህ ጋር ያለው ፀሐይ ምናምን አንድ አይደለም። በስመ አብ የመጀመሪያ ቀኔም በጣም ጽድት ባለ አጀማመር የጀመርኩት ምናምን በጣም አይምሮን የሚያድስ ቪው አለ። ከትምህርት ደካም በኋላ ምናምን ከዛ ጫጫታ ምናምን ከማያልቅ አሳይመንት ከዛ እንቅልፍ ከማጣት ምናምን ብቻ ከዛ ሁሉ ነገር በኋላ መተህ ምናምን እንደዛ አይነት ቪው ስታይ ያለው ደስታ በስማ በጣም ነው የሚለየው። አልገባችሁም? በጣም እንዴት እየተደሰትኩ እንዳለ ማለት ነው። አርባ ምንጭ ስትመጡ ይህን ቦታ ማየት ይኖርባችኋል። ተራራው ምናምን ይታያችኋል እዛ ጋር። ከዚህ ጋር ቆማችሁ ማየት ትችላላችሁ ምናምን ነገር። ወደዛ አካባቢ ደግሞ እጅ ያሳያችኋለሁ ምናምን ብቻ ወደታች ያለው ተራራ የምንጩ ጫካ ምናምን በደንብ የሚታይበት ቦታዎች አሉ። ወደታች ምናምን እነሱ ምናምን በደንብ አሳያችኋለሁ። በስመ አብ እዚህ ውሎ ማደር ነው እግዚአብሔርን። ከዚህማ ማንም ከዚህ ያስደኛው አንድ ወንድ የሆነ ሰው ከዚህ ይወስደኛል። አሁን ደግሞ ዞር ዞር ያለን እስቲ ግቢውን እናየዋለን። ማቺ የምን ቤት ናት? ምንሽ እዚህ ጋር ዋና ገንዳ አለ እንዴ? እዚህ ጋር ቴራስ ደንት መስራት እኮ ትችላላችሁ። መጣ ነው እዚህ ጋር ካምፋየር ተደርጎ ምናምን ማታ ቪውን እያያችሁ ምናምን ዘና የምትሉበት ስፓት ነው።
በጣም ጸድ ስፓት ነው ምናምን ማታ እዚህ ጋር ደቅ ትላላችሁ። ካምፓየር አለ ምናምን ጨረቃ ምናምን እያያችሁ የምትሉበት ቦታ። የዳይኖሰር ግን አይመስልም እኮ የዳይኖሰር አይመስልም። እስቲ ድጋሚ እንገር ዜብራ ነው በጣም ይሄ መጋጫው ነው። ኦኬ ይሄ መፍቻው እንትኑ ኖስትሪኑን ያው ባጄ እዚህ ጋር የኢር ጆሮው ላይ ሳውንድ ፕሩፍ እንዲሆንለት ሌላ ነገር እንዳይገባለት ናቹራሊ አለ ዲዛይን አለ። አሁን ኤስካን ስለሆነ እዚህ ጋር በፀጉር ፕሮቴክሽን አለ። ኦኬ ግን ትልቅ ነው። መስማም እንደ አይመስለኝም ነበር። ፌቨራይት ለአንበሳ ምርጥ ሜኑ ሊስት ላይ ነምበር 1 ዜብራ ነው ለምግብ። አዎ ስጋቸው ይጣፍጣል። ባይዘ ሁሉ ሜዳ ቦታ ነው የሚመርጡት። ካያቸው ሳሞ ሚሊተሪ ኦፕሬሽን ከነሱ ኮፒ የምታደርገው ሲቆሙ ካያቸው ዘኛ ነው። ይሄ በሰማያ ዲግሪ ያለ የኛው ምትሰና ነው ናቹራል ኔቸር እንዴት ዲዛይን እንዳደረገ ብታውቀው ብላክ ኤንድ ዋይት መሆኑ ራሱ ላይቭ እንዳይ ብላክ ኤንድ ዋይት መሆኑ ሶላር ኢንቴንስ ራዲዬሽን አለ። አንደኛው ኦብዘርቭ አደረጋ፣ አንደኛው ሪፍሌክት አደረጋ፣ ባላንስ ያመጣል። ኦኬ ነጩና ጥቁሩ። ሁለተኛ ቪዥዋል ኢሉዥን ለፕሬዴተሮቹ ለሚያድኑት ሰው ቪዥዋል ኢሉዥን ይፈጥራል። አንተ ኢዚ ላይ አይታየም። ሜክ ቪዥዋል ኢሉዥን ኤቭሪቲንግ ጋር ዲዛይን ሳደርግ የራሱ ሪዝን አለው። ወንድ እንትን ስታደርጋቸው ያው በበሽታ ከሞተ ሙሉ ባዲው እዛው ታገኘዋለህ። ታድኖ ከሞተ ደግሞ የምታየው ፕሬዴተሮች ካደኑት ግማሽ ተበልቶ ግማሽ ምርጥ ስፖቱ ለአሪፉ አዳኛ ወይ አንበሳም ኮን ትልቁ እሱ ጋር ህፃናት የበሉበት በብቻ ትናንሽ ይጣው በቃ ተበታትኖ ነው የምታየው። ልክ ሳህን ይዘህ ምንድን ነው ብታይ አንስታን ዞር ብለን እንደምትበላ ምን ፓርክ ሄደህ ታውቃለህ? አንተ በላይ ኤክስፒሪየንስ አድርጓል ማለት ነው። ነጭ ሳር ብዙ ጊዜ ነጭ ሳር እኮ በጣም አለ። ዜብራ አለ ባሌ ይጃለው ባሌ አሪፍ ቦታው ነው። ባሌ የሚጠፋ ፓርክ ነው። በኢሚዲየትሊ ሪፎርስመንት አድርጎ የሚወጣውን አስወጥቶ ካሳ የሚከፈለውን ተወሰነ ቦታ ሽፕ ተደርጎ ይሄ ገበሬውን በስንዴ በምን አታለው ፓርኩን ነፃ ሆነ ፕሮቴክቲቭ። አሁን በዩኔስኮ እንደ አርባ ምንጭ የትም ቦታ ላይ ጊፍትድ ሲቲ የለም። ምን 0% ነው የተቀመጠው። ዋው ማለት ናቹራሊ ያላትን ነገር በስንቱ ሸለቆ በዚህ እንትን ደግሞ ሁለት ያውን ግሬት ሪፍት ቫሊ የምትለው መቶ በጣም ጠባቡ ቦታ የሚሆንበት ኢትዮጵያ ላይ ከአፋር ሊሰፋ ያለ መቶ 40 ምንጭ ከደርስ ናሮ ይሆንና በቦረና ቫሊ እና በኦሞ ቫሊ እንደ ሌላ ቫሊ ሰርቶ ወደ ቱርካና ይሄዳል። ቤልት ሰው እዛ ሴንተር ላይ ነን እኛ አሁን ያለነውና ለዛ ነው አንቺ ይሄን ብቻ የዛሬው የዩቲዩብ ቪዲዮ ይመስል ነበር። በጣም ጸዴ ቦታ ነው የነበርኩትና አብዛኞቹን ነገር ምናምን መቅረጽ ረስቼ ነበር። ብቻ አሪፍ ጊዜ ነበር ያሳለፍኩት ምናምን እና በቀጣይ ቪዲዮዎች ደግሞ በደንብ አሳያችኋለሁ አርባ ምንጭ ምናምን እንደሚመስል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ ሰብስክራይብ አድርጎ ቻናሌን፣ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁልኝ። ይመቻችሁ። ያስብል ቦታ እግዚአብሔርን አሁን ብለን እንመስጣለን።